አሰላሙ አለይኩም ሰላም ቤተሰቦች፣ እንግዲህ ላይክ እና ሰብስክራይብ እንዳትረሱ። ሀሳብ አስተያየታችሁንም በኮሜንት ግለጹልኝ ማለት ነው። ይቺ ልጅ እንቅልፏን ሳትጨርስ ወደ ሽንት ቤት እየሄደች ነው። ሽንት ቤት ውስጥ ናት አሁን ማለት ነው። ተመልከቱ። እዚህ ጋር ደግሞ መዳም እንደዚህ እየጮኸችባት ነው። ይቺ ልጅ ምን አድርጋ ይሆን? እኔ ብንሆን እናንተ ብትሆኑ ምን አይነት ስሜት ነው የሚሰማው? ይችኛዋ ደግሞ ፊሊፒኒ ሰራተኛ ብቅ ስትል በጥፊ ያቀለጠቻት። ምን ሆናችሁ ነው ምናምን ብላ ብቅ ስትል ማለት ነው። ምንድነው ብላ ተመልከቱ። እንግዲህ ሁለቱ ተጣልተው ሊሆን ይችላል። ይችኛዋ ሰራተኛ ያጠፋችው ነገር ሊሆን ይችላል፣ አይታወቅም። አላሁ አለም። ሁለተኛው ይሄ ነገር ካሜራ ነው ወይ ብለው ቲክቶክ ላይ በኮሜንት ላይ አዎ ካሜራ ነው፣ አዎ ካሜራ ነው፣ አዎ ካሜራ ነው እያሏት ልጅቷን እያስጨነቋት ነበረ ማለት ነው። ይሄ ካሜራ አይሆንም። ይሄ ቴሌቪዥን የሚረክቡበት ማለት ነው። የቴሌቪዥን እንትን አለ። ቴሌቪዥን ሲረክቡ እዛ ላይ የሚያደርጉበት ነው። የቴሌቪዥኑን እንደ ቡለን ነገር ነው። በቃ እዛ ላይ ይተክሉታል ማለት ነው። ካሜራም ሊደረግበት ይችላል። እዚህ ቡለኑ ላይ ሊያደርጉበት ይችላሉ። ግን የካሜራው አይን እንዴት አይታይም? ካሜራ እኮ አይን አለው፣ ይታያል ማለት ነው። እና ኮሜንት ላይ ግን ሁሉም ማለት ነው አዎ ካሜራ ነው፣ አዎ ካሜራ ነው በጣም እንትን እያሏት ልጅቷ እንግዲህ ትረበሻለች ማለት ነው። በዚያን ሰዓት ገባችሁ? ካሜራ አለ ብላ እየተንሳቀቀች ትኖራለች ማለት ነው። ይሄ አይደለም ካሜራ። የካሜራ አይነቶች ብዙ ካሜራዎች አሉ። ይሄ ካሜራ አይደለም። እኔ ብዙ ቤት ስለማየው ነው። የቴሌቪዥን ነው። ቴሌቪዥን አሁን ለመረከብ ሲሞክሩ ያሰቡበት ቦታ ላይ እዛ ቤት ላይ አዲስ ከሆነ በተለይ እንትን ይላሉ ማለት ነው። አሁን ይሄ በፌስታል ነው እሽግ አድርገውታል። ውሃ ምናምን ነገር ቆሻሻ ነገር እንትን እንዳይለው አቧራ ምናምን እንዳይገባበት ሊሆን ይችላል እንጂ ካሜራ አይመስለኝም እኔ እንደራሱ ማለት ነው። እና የካሜራ አይነቶች እነዚህ ያሉ እዚህ ጋር የተደረደሩት ብዙ አይነት ካሜራዎች አሉ። በትላልቅ እየመልኩ የሚቀመጡ አሉ። በትንንሽዬ ደግሞ አዝራር በሚያካክሉ ነገሮች ትንሽዬ አዝራር ነገር ከዛችም ያነሰቻለች እና እንደዛም አይነት ደብቅ ቦታ ላይ በቡለን አድርገው ቡለን አለ አይደለም፣ ቢስማር ይባላል እዚህ ሀገር። ቢስማር ማጥበቂያ ምናምን አለ አይደለ? እዛ ላይ አይን የምትመስል ትንጥዬ የዶሮ አይን የምታክል ነገር እሷን የምታክል ካሜራ አለች ራሱ ማለት ነው። እና አሉ እንጂ ቅድም ያሳያችሁ እንደዛ አይደለም። እና መጀመሪያ ቪዲዮ ላይ ያያችኋት ልጅ ማለት ነው። ስለ መጀመሪያዋ ልጅ ልግለጽላችሁ ውድ እህቶቼ፣ በስደት ላይ ያላችሁ ማለት ነው። በስደት ዓለም ላይ ያላችሁ መዳም ቤት የምትሰሩ ልጆች ሽንት ቤት ስትገቡ እንቅልፋችሁን ሳትጨርሱ ማለት ነው፣ እንቅልፋችሁ በደንብ አይናችሁ ሳይገለጥ ወደ ሽንት ቤት አትሄዱ። ወላሂ እኔ ስለሞከርኩት ነው። ወድቄ አውቃለሁ። ያን ጊዜ ስትወርቁ ማለት ነው እዛ ሽንት ቤት ውስጥ ትለከፋላችሁ። እኔ ወድቄ ስላየሁት ነው ይሄ ነገር ያመጣሁት። ትዝ አለኝ። ብዙ ቀኖች ወድቄ ያለሁ እያዞሬ ማለት ነው። ከዛም ደግሞ መቅሰላውን ይዤ ተንገዳግጄ ወየበሩን እንትን ይዤ ተንገዳግጄ የዳንኩበትም ቀን አለ። ከባድ ነው ይሄ ነገር። እንቅልፋችን ማለት ነው አይናችን እየጨፈነ በቃ ምንም የማይታይ ሰውነታችን ራሱ ችሎ የማይቆምበት ጊዜ አለ። እንቅልፍ ሳንጠግብ ስንቀር እንደተነሳን ቶሎ ብለን ወደ ሽንት ቤት አንግባ። ራሳችንን አረጋግተን ቀስ ብለን በቃ ራሳችን ሲረጋጋ መራመድ መቆም እንደዚህ ስንችል ነው። ገብታችሁ ሽንት ቤት ውስጥ ስትገቡ መለከፍ አለ። በዛን ሰዓት ስንደነግጥ ይለክፈናል። በዛን ሰዓት ደግሞ ስንወድቅ ጭንቅላታችንን ቢመታን የሆነ ነገር ቢመታን፣ እኔ የምገምተው ነገር ሽንት ቤት ወርቃ ሞታ ተገኘች እንደዚህ ሆና ተገኘች ብለው ሲሉ የማስበው እኔ ወድቄ ስለማቀው አልሆነ ቦታ ላይ ይመታን። አልገባችሁ? መቅሰላው እንደዚህ ውድቅ ስንል ጭንቅላታችን ከኋላ በኩል የደም ስራችንን ቢመታን የሆነ ነገር ቢመታን የሆነ ነገር ብንሆን ያን ጊዜ ለሞት ያጋልጠናል። አልገባችሁ? መቆጣጠር አንችልም። ሰውነታችን አልረጋም። እንቅልፍ ላይ እያለን ብድግ ብለን ቶሎ ወደ ሽንት ቤት ገብተን እያዞረን እንደዚህ የተንገዳገድን ቁጭ ብለን ራሱ ምንም አይነት ስሜት አላቅም። ብቻ እኔ ስለማውቀው ነው ይሄን እምላችሁና ራሳችሁን አረጋግታችሁ ስትገቡ ቀስ ብላችሁ ግቡ ማለት ነው። በዚያን ሰዓት ብንለከፍስ ላይ ከባድ ነው እና አስቸጋሪ ነው። እንደዛ ተረጋግታችሁ ግቡ ነው የምለው። የሁለተኛዋ ልጅ ደግሞ መዳሟ እንግዲህ እንደዛ እየጮኸችባት ነበረ። አላቅም ብቻ እኔ ብዙም አረበኛቸው ሊገባኝ አልቻለም። ያንዳንድ ሌላ ሀገር ያሉ ማለት ነው ከሳውዲ ውጭ ያሉ አረቦች እኔ ቋንቋቸው አይገባኝም አረበኛቸው።
ሳውዲም ውስጥ ሆነው ራሱ የሆነ ቦታ ላይ ያሉ ሰዎች አይገባኝም። እኔ አካባቢ አንድ ቦታ ስለሰራሁኝ እና እየተቆጣች ነበረ። በዚያን ሰዓት ስሜቱን አይታችሁታል። እንደዚህ የምትቆጣ መዳም ከባድ ነው። ምን አይነት ነገር ነው? እኔ እውነት እኔ ቢመቱኝ ይሻለኛል። አንዴ መሽኮት አድርገውኝ መታ አድርገውኝ ከዚያ ወዲያ ጸጥ ቢሉኝ ይሻለኛል። እንደዚህ ተኮሳትሮ እንደዚህ ምን ብሎ ተቆጥቶ ጮሆ፣ የአረቦች ጮኸት ታውቃላችሁ። እነሱ እንኳን እንደዚህ ተኮሳትረውና ዝም ብለው እንኳን ስቀው ሲስቁ እንኳን ጮሆ በጣም ነው የሚያስፈራው። እንግዲህ በዚያን ሰዓት ምን አይነት ስሜት ነው እቺ ልጅ የሚሰማት? ያችኛዋ መታ ደግሞ ፊሊፒኒ መሰለችኝ። ያችኛዋ መታ ምንድነው እያለች ነው መሰለኝ እሷንም በጥፊ ያቀለጠቻ ማለት ነው። መዳሟ ተመልሳ ሄደች እና አሳዘነችኝ። ግን መደናገጥ የለብንም። ያው ያስደነግጣል። እንደዚህ ጮኸው ሲቆጡን፣ ጮኸው ሲናገሩን በቃ ብዙ ነገሮች አረቦች አዲስ ስመጣ በጣም ፈራ ነበረ። ኃይለኛ ክፉ ነገር ነበር ማደርጋቸው። ግን አልሐምዱሊላህ እኔ ስመጣ ብዙ መጥፎ ሰው አልገጠመኝም። እንደዚህ እንትንም የምትል አልነበረችም። ልጇ ናት መጥፎዋ ነበረ። ልጇ የአእምሮ በሽተኛ ምናምን ስለሆነች አትጮህም፣ ግን መማታት ትፈልጋለች። እኔ ስሪ የተባልኩትን ለምሳሌ ስጋ መጥቶ አንድ ፍየል አርደው አንጥተው እኔን ቆራርጭና ወደ ተላጃ ወደ ፍሪጅ አስቀምጭ ሲሉኝ እሷ ደግሞ መክተፊያና ቢላውን ቀድማ ትይዝ ነበረ። ትይዝና ሱፍራዋን አንጥፋ ስልጋውን ግልብጥ አድርጋ እኔ ነኝ እንጂ አንቺ አሰሪም ትል ነበረ። እኔን የጎዳይ መስሏት ማለት ነው። እኔ ደግሞ ደስ ይለኛል በዛ ሰዓት። በቃ የሆነ ነገር ደግሞ ስሪ ከተባልኩኝ መታ በቃ ቶሎ ቀድማ ነው የምትይዘው። ያንን የሚሰራበትን ነገር ቶሎ ቀድማ ትይዛለች እሷ ለመስራት። ከኔ ጋር በጣም ትፎካከር ነበረ። ከዚያም በኋላ አንድ ቀን እቃ ማጠቢያ ጋር እቃ እያጠበች ነው እኔ እንዳላጥም ማለት ነው። ከዚያ ብርጭቆ ለእለቅ አደረኩኝ ውሃ መጠጫ። ለምን እኔ የከፈትኩትን ውሃ ብርጭቆ ታለቀልቂያለሽ ብላ ጎኔን በጡጫ ስትለኝ በጣም ነው ልክ ተሰማኝ ማለት ነው። ጎናችሁ ላይ እንግዲህ ጨብጦ አንድ ሰው ሲመታችሁ ምን አይነት ስሜት ነው የሚሰማችሁ? ይሰማል። ብዬ ነው የጮኩት። ጁማአ ቀን ነው አስታውሳለሁ። እናትየዋም ኩሽና ቁጭ ብላለች። ከዚያ እኔ ደግሞ መልሼ አንዴ ልመታስል እንደዚህ እናትየዋ ብላ ስትጮህብኝ የሰነዘርኩትም ምልስ አደረኩት ማለት ነው። ስትናደዱ የምታደርጉትን አታውቁትም። እና ያን ቀን በቃ ካልወሰዳችሁልኝ ወደ አገሩ አለችኝ። አገሩ አሳፍሩልኝ እንጂ እኔ በሌለሁበትማ ልጄን ትገላለች አለኝ። አይኔ ባይኔ እያየኋት እንደዚህ እኔ በሌለሁበትማ ትገልብኛለች ብላ ያን ቀን ተጣልተን አልኳችሁ። በቃ ልጆቿን መጡ ከጁምአ መስጊድ። ልጁም ተቆጣ። ልጁ ደግሞ በጣም የዋህ ልጅ ነው። መሐመድ ይባላል ልጁ። በጣም የዋህ ነው። ጠራኝ ወደ ክላሱ፣ ወደዛ ወደ መጅልስ አካባቢ ነው። ምን ሆናችሁ ነው ምናምን አለ። ነገርኩት ችግሩን። ብዙም ቋንቋ አልችልም፣ ያን አዲስ ነኝ። ከዚያ እናቴም ልጅቷም እናቴም በሽተኛ ናቸው፣ ስኳር እናቴም አለባትና አንቺ ግን ጥሩ ሰው ነሽ፣ አንቺ ዝም በይ በቃ እኛ እንወስዳታለን እናሳፍራታለን ነው የምንለው፣ አንቺ ዝም በይ አለኝ። ዝም አልኩኝ። እሷ ተደብቃ ማለት ነው መዝጊያ ጋር ታዳምጠናለች። እኔ እንደዚህ እያለ ሲንት ሲለኝ ማለት ነው። ከዚያ ሂጅ አለኝና ደግሞ መልሶ ጠራኝ። አሁን እኔ እቆጣሻለሁኝ፣ እኔ ስቆጣሽ እንዳትቀየሚ ያለኝ ማለት ነው። ይቺ እህቴ መታ ዝጋ በርጋት ስለምታዳምጣለኝ እሺ አልኩት። ከዚያ ጠራኝ፣ ሄድኩኝ። በቃ ለምንድን ነው እንደዚህ የምታደርጉ? ለምንድን ነው የመታሻት? ለምንድን ነው እያላልኳችሁ እንደው እየጮኸ ሲቆጣኝ ማለት ነው። እሷ በቃ ደስ አላት። በር ላይ ቆማ ታዳምጣለች ማለት ነው። እኔ መጀመሪያ ስለመከረኝ ምንም አልመሰለኝም። ልጁ በጣም የዋህ ነው ከምር። በጣም አገር ራሱ እናቴ ጋር ያስደውለኝ ነበረ። ስልክ የለኝም፣ ያስደውለኝ ነበረ። ለምን አስደወልካት ብላ እናትየዋ በጣም ትቆጣ ነበረ። በጣም የዋህ ነው። በቃ እኔ በሌላ ነገር ሳይሆን የሚያየኝ በቃ እኔ እንጃ በጣም ነው እኔ እንትን የሚለኝ ነበረ። ካርድ ገዘቶ ሞልቶ ነበር የሚያስደውለኝ። እናትየዋ ታብድ ነበረ። በዛ ምክንያት ማለት ነው። በቃ እየተጣላን እንደምንም አመት ሞላሁኝ። ከአመት በኋላ በቃ አልሰራም አልኩ። ስልክ ይገዛልኝ ብል ደግሞ ስልክ አይገዛም አለች እናትየዋ። አይገዛላትም አለኝ። በዚያም ተጣላን፣ በብዙ ነገሮች ተጣላን። ከዚያ ወደ አሳፍሩኝ አልኩኝ። አልተሳፈሪም ወደ ልጃችን ቤት ስሪ አሉኝ። ልጇ ቤት ሄጄ ሰራሁ ማለት ነው። ልጇ ቤት አመት ከ4 ወር ሰራሁ። 2 አመት ከ4 ወር ሰርቼ ነው እንግዲህ ከጠለብ የጠፋሁት ማለት ነው። ወጣሁኝ። ያው ግዴታዬን ጨርሻለሁ። የመጣሁበትን ወጣሁኝ ማለት ነው።
እና እህቶቼ የምላችሁ በቃ እየተረጋጋችሁ ያጋጥማል፣ መጥፎ ሰዎች ያጋጥማሉ። ይህንን ለእናንተ አሁን ልዘረዝር የገባሁት